ምን የተለየ ስራ ተሰርቷል? እንግዲህ እንደምናስታውሰው 4 ፓርቲዎች የመሰረቱት ከአራቱ ውጭ ያሉት አጋር ናቸው። በኢህአዴግ ቴክኒካዊ አካሄድ ከአራቱ ክልሎች ውጭ ጠቅላይ ሚኒስትር የመሆን እድል እንኳን አልነበረም። ስለዚህ የአራት ብሔር ወይም የአራት ክልል ያው ብሔር ብሔረሰብ ብዙ ብሔሮች ስለነበረ የአራት ክልሎች ብቻ ፓርቲ ነበር። ብልጽግና አሁን ከጫፍ እስከ ጫፍ ሁሉንም ክልሎች ያቀፈ ፓርቲ ሆኖ ተመስርቷል። በመንግስታዊ መዋቅር ፓርቲ መዋቅር ብሔረሰቦች ተወካዮች ጠባብ ሰርክ 76 ብሔረሰቦች 75 ውክልና አመራር ውክልና ያላቸው ፓርቲ ነው። እዚህ ልክ መላ ኢትዮጵያን መልክ ይዣለሁ ብሎ ይናገርበት ድፍረት የለም። አንድ ነው ልዩነት። ሁለተኛው ከትርክት አንጻር ካየነው ቅድም እንዳነሳነው አግላይ የሆኑና ጠቅላይ እሳቤዎች በማረም መሀሉን መንገድ ትክክለኛውንና ሀገራዊ አንድነትን ከሀገራዊ ብዝሃነት ጋር ያስታረቀውን ትርክት እየገነባ እየመጣ ነው ያለው። ይሄ በእርግጥ ለ50 ዓመታት የተገነባን ሲፈርስና ትርክት አካላት መሳተፍ ይፈልጋል። በዚህ ረገድ ደግሞ ህዝብና ብቻውን ሳይሆን ሲሰከሰቁ የነበሩ ኢትዮጵያውያን አስፈላጊ እገዛ ያለው በዚህ ደግሞ የተሻለ ለውጥ አለ። ወደፊትም ደግሞ የበለጠ እያደገ እንደሚሄድ ማንሳት ይቻላል። ዶክተር ጥያቄውን ስፔሲፊክ በተለይ ከኛ ፐርስፔክቲቭ በጣም ጥሩ ነፃነትና እኩልነት ፓርቲ አሁን በሱ አገላለጽ ባላንስ ስትራይክ ለማድረግ የሚያደርገው ጥረት ምንድን ነው? ምንድን ነው የሚያስከትለው? ምንድን ነው የሚጠቅመው? በመንግስት አስተዳደር፣ በቋንቋ አጠቃቀም፣ በሌሎች ቅድም ለመግለጽም እንደሞከርኩት ኢትዮጵያ ውስጥ ላለፉት በርካታ 10 ዓመታትን አሁንም ድረስ ላሉት ችግሮች ዋናው ቁልፍ ወይም ደግሞ ብለን የምናስበው እነዚህ የኢትዮጵያዊ ማንነት ወይም ደግሞ በአንድ በኩል ኢትዮጵያዊነትን ሁሉንም የሚያጠቃልል የጋራ ሀገር ከመፍጠር እንዲህ አይነት የፖለቲካ አጀንዳ ህጎችን መፍጠር፣ በሌላ በኩል ደግሞ ለረጅም ጊዜ ሲነሱ የነበሩ በተለይ ባለፉት ዓመታት በደርግ ጊዜም ከዚያም በፊት የነፃ አውጪ ግንባር የሌለው ማንም ብሔር አልነበር። ያ ማለት ጥያቄው አለ ነበር ማለት ነው። ጥያቄው ቋንቋችን እውቅና ያገኝ፣ ባህላችን እውቅና ያገኝ የሚል ጥያቄ ነው። እንግዲህ በደርግ 17 ዓመታት በነበረው ጦርነት ብዙ ዋጋ ተከፍሏል። እንደ ነፃነትና እኩልነት ፓርቲ እንደዚህ አይነት ልዩነቶች ይህን ያክል ዋጋ የሚያስከፍሉ ህይወት የሚያጠፉ መሆን የለባቸውም። ባይ ዲፎልት ተፈጥሯዊ የተለያየ ቋንቋ መኖር፣ የተለያየ ባህል መኖር ዓለም ላይ ያለ ነገር ነው። ይሄ እውቅና ማግኘት አለበት። ከብሔር በተጨማሪ ደግሞ ኢትዮጵያ ውስጥ አንዱ መሰረታዊ ጥያቄ የነበረው የሃይማኖት እኩልነት ጥያቄ ነው። ይሄ አህዳዊነት ተብሎ በተለምዶ የሚባለው ጎራ የሚሰማበት ኢትዮጵያን በአንድ ቋንቋ፣ በአንድ ሃይማኖት፣ በአንድ ብሔር አንተም ስትለው የነበረው የሸዋስ እሱ ኢትዮጵያ ውስጥ ፌል እንዳደረገ ታይቷል። ኢትዮጵያ የተለያየ ሃይማኖት አለ፣ የተለያየ ቋንቋ አለ። እነዚህም እውቅና መስጠት አይ ቲንክ ከአንድ የፖለቲካ ማህበረሰብ የሚጠበቀው አንድን ሰው ማንነቱን እውቅና ካልሰጠ ወይም ደግሞ ሌላ ማንነት አሲሚሌት ለማድረግም ሊሆን ይችላል ከሆነ አይቀበልም። ፋይናሊ በሰላማዊ መንገድ እነዚህን መብቶችን ማስከበር ካልቻለ ጠበንጃ አንስቶ መታገል እንደሚታገል ይታወቃል። ስለዚህ እንደ ሀገር እነዚህን ልዩነቶች፣ ብዝሃነቶች እውቅና መስጠት ያስፈልጋል እንደ ሀገር። በሌላ በኩል ያለው ጽንፍ ደግሞ እውቅና ማግኘት ተፈጥሯዊ የሆኑ የብሔር ጥያቄን በጣም ኤክስትሪምሊ መለጠጥ
ክልል የሚባለውን እንደ ሀገር ቆጥሮ የሌላ እምነት የሌላ ባህል የሌላ ብሔር ሰውን በዛ አካባቢ እንዳይኖር ማፈናቀል መግደል አሁን ባለፉት ጊዜያት የምናየው ይሄ ደግሞ ሌላ አደጋ ነው። ባለፉት ኢህአዴግ ሲመጣ እንደሚታወቀው ህገ መንግስት ተቀየረ። ከፕሪያምብሉ ጀምሮ በብሔር ደግሞ ለብሔር ያለ ቋንቋ ኢህአዴግ ያመጣው ለውጥ አብዛኛው ትኩረት የነበረው እዛ ላይ ነበር። ከመነሻውም ኢህአዴግ እና አባል ድርጅቶቹ ያቀነቀኑት ጥያቄ መሰረታዊ ችግር የብሔር ችግር ነው ብለው ነው የተነሱት ዲፋይን ያደረጉት። በዛ መሰረት ደርግንም አሸንፈው ሲመጡ ለብሔር ክልሎቹም የተደራጁት የአስተዳደር ወሰኖቹም የተከለሉት በቋንቋ ላይ ይሄ በራሱ ችግር አይሆንም። ይህንን ጥያቄ በጣም ሲለጠጥ አሁን ላይ የምናየው የዜጎች መብት መሞት፣ መፈናቀል ባለፉት 7 ዓመታትም ብልጽግናም ከመጣ በኋላ ይሄ ነገር አልቆመም። እንዲያውም በአንዳንድ ቦታ ላይ ተባብሶ ቀጥሏል። ወደ መፍትሄው ስንመጣ ነፃነትና እኩልነት ፓርቲ አህዳዊ የሚባለውንም ዘመን አይተናል። በንጉሱም ጊዜ በደርግም ጊዜ ዘሴም ነው፣ እንትኑ አልተቀየረም። ኢህአዴግ ነው እንግዲህ ከ83 በኋላ የፖሊሲ ሽፍት ያመጣው ኢህአዴግ ነው። ኢህአዴግ ደግሞ የብሔር ማንነትን ወይም ደግሞ ንዑስ ማንነትን ላይ በጣም ፎከስ አድርጓልና ሁለቱን ሚዛን ባለመጠበቃችን ምክንያት ድሮም ችግር ነበረ። አሁንም ከዚያ አዙሪት አልወጣንም። ወደ ነፃነትና እኩልነት ፓርቲ ስንመጣ እነዚህን ችግሮች ወደ መሀል ማምጣት ነው። አንድነትም እውቅና ሊሰገር ትልቅ ሀገር ትልቅ ያንን ማክበር ያስፈልጋል። ለሁላችን የምትሆን ሀገር መፍጠር ያስፈልጋል። ይህን ስናደርግ ደግሞ ልዩነቶችን እና ብዙዎች እንደተቃወሙት የብሔር ልዩነትን፣ የቋንቋ ልዩነትን፣ የሃይማኖት ልዩነትን አጥፍተን ሳይሆን ሁላችንም በሀገራችን በነፃነት መኖር የምንችልበት የሃይማኖት ነፃነት፣ እኩልነት የሚከበርበት የሁሉም ቋንቋ አማርኛውም፣ ሶማሊኛውም፣ ጋሞኛውም ሁሉም ቋንቋ ኢትዮጵያዊ ነው። እውቅና መስጠት እንደኛ እምነት አይደለም እንጂ እቺ እኔ እኮ ውሸቷን እንደሆነ በአይኗ ነው ያወቁት። እንደዚህ ስሜት የሆነ ሸሽሽን ታዲያ ለምንድን ነው ድምጽ ይውላል? እና መጀመሪያ አሽውሽ ከዛ ሳይሽ አንቺ እኮ ነው በላታ ልጅ ደግሞ ምንም ትገለፍታ አሁን እኮ ነው ቀናሽ ልዛበራዩ እንደ አጋጣሚ ቀናልኩኝ መተሽ ግን እኔ መዚህ ያየሽው ነው መሰለኝ። እኔ አዩ ሙሉ ሰማኝ ነው እኮ ቼክ ሳታሪ ልትቀር እኔ መዳን የለም በራሽ ተጫውቱኛላችሁ እናንተ። ቆይ እስቲ ቡርኬና አይሚል ይበት ተውኝ ነበር ፈረደባቻ ብሩኬን በዚህኛው ግን ደግሚኝ በቃ ሴት ብራይሻ ይሄኛው እጄስ ከሚያመኝ ድረስ ና አሳያቸው። ይሄና ይሄ ልዩ ይሄ ወዛም ሆነ አይሽ አማረበት። ይሄ ገረጣስ ትያለሽ አንታሪ ብራው ያለቅ እኔ ወለቀ ሰበራ አልሰማው። እሺ ይውጫ በዛው ሙያን ታዩታላችሁ የማሸት ነው እንዴት እንደምታሽ እያያችሁ በደም እንዴ እየደበደብሽ ነው ባዚ እንትን ሊልሽ ነው አንቺ ዛሬስ ነው ሎሜታሽ ማርያም ሎሚሽ ነው ይሄ ሎሚሽ ነው አንቺ ሎሚና እንኳን ራሴ ጠፍጣፋ ነገር የመለየት አጂ ይሄ ነው እዚህ ጋር ነው ሎሚ ያለው እዚህ ጋር ነው ይሄ ጠፍጣፋ ነገር ምን ትላለሽ በእናትሽ አማርኛ ነው ይገርመኝ። ይሄ ደግሞ ሎሚ አይደለም ቁርጭምጭም። ይሄ ምንድነው? ቁርጭምጭም ሎሚ ቹት እና ጉልበት ነው። ሎሚ አይደለም። አረ ሎሚ ጉልበት አይደለም። እኔ ቆይቼ ትመስለኛለች። ጠይቄያቸው ሎሚ ናስዩ ጎላ አርጋ ሳያት እቺ ብረጭ እቺ ቁርጭምጭሚት እሺስ ጉልበት እቺ ጉልበት ነች። ሎሚቱ ጋር ነው ሎሚ
ሰላጣ ነው የሚወራው ወሬ ብቻ ነው እንዴ? አይደለም ወዛም እንዲሆን ዝም ብለሽ ቀባቀባ አሸታሸት ከሰር ልናሰው አይ ልናሰው ግድ የለም ልናሰው ያቴ እሱ ይሻላል። እኔ በመሆንሽ ራሱ ጋይስ እናንተም እንደዚህ ታሹሺ ወለቀን ታመሙ ብላችሁ ለማሸት እግራችሁን ለመታሸት ከፈለጋችሁ አሪፍ መፍትሄ ነው ይሄ አምጥታላችሁ። እኔ ግን አመመኝ ብትይዛን አላሽሽም። እኔ ግቡ አይደለም ግን ብዙ ጊዜ ማለት ነው ይችኛው እግሬ ግን ሁሌ እንደዚህ ነው። አንቺ ደግሞ አሳበጥሽኝ ነው። አይ አትንበላጠጪ። አሁን መረቅ ምናምን ያስፈልጋል ለእግሬ ተሰለለ ሙከት ፍየል ምን ነበረች ትንሿ የምትባለው ስም አይደል? ጠቦት የትንሽ ጠቦት እንጥይራ ሰው የሆነ ጥያቄ ልጠይቅሽ። የሆነ ጥያቄ እኔ እየጀዘብኩ ሄዳለሁ። ስሚ እሺ፣ የሆነ ጥያቄ በሬ ልጅ ምንድን ነው? እስኪ ትሪያጊ I don't know. በዚህ እየሰማሽ በዚህ ስለምታመጪ አንበድብሽ ምን ራተ ካሜራማን አይደለም። እሺ የፈረስ ልጅ ምንድን ነው? ዝም በሉ ወገን ነው እግዚአብሔር በኢየሱስ እንዲህ ነው ግዴታ የለብኝም። ምንድን ነው? እስቲ ማርያም በትግና አታውቂም? ሲሪየስ ማወቅ ነበረ ግን ጠፍቶብኝ በጣም አረጀሻ። በጣም በጣም አትያም እንጨት ምናምን እኮ ነው። ምንድን ነው የሚባለው? በቀሎ የአህያ በቅሎ ብርሃን ድረሽ እማ የአህያ ምንድን ነው? ወረንጭላ አሁን ከጀዝባ እሺ በቅሎ ኮስቲዝ ነው። ሴቷ ሱቅ ነው አይደለም? ሴቷ ነች እኮ ዝም በይ። አላውቅም ብትይ ይሻላል እኮ እንደኔ ተናግረሽ ስትወጣ ከምትሆኝ ደግሞ አታውቂም እያልሽኝ እንዲህ ጦጣ ታይኛለሽ። አቻው ነን ጊደር እኔ ጊደር ስሙ ደግሞ የላም ልጅ ጊደር የበሬስ ቀንድ እዚህ ጋር የቆመው ነው ቻኛ። ወይኔ ስጋውን ጠቀሰችው። እቺ ደግሞ ምን አይነት እናት ትሙት። እኔ ይሻላለሁ ካንቺ። እንግዲህ ውድ ቤተሰቦቻችን ዛሬ እንዳያችሁ የበሬንም የላምንም ጠቅሰናል። እንግዲህ ዛሬ እንደምታዩት አልተሳካልንም። ፊቱን ገልብጬ ነው እንደለበስኩት። አሁን ነው ያየሽው። አልተሳካልንም ማለት ይቻላል። ቢያንስ ከ150% ነው የተሳካልን። ዛሬ ድንገተኛ ስለሆነ ነው ባይዘው ያልተሳካልን። እና ፕራንክ ላይ እንታማማ አንታማም። ያ ፕራንክ ላይ ኔክስት ፕራንክ ጠብቁ። በሐሪፍ ነው በሐሪፍ ባይ